ሰላም ሰላም የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስቲ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። የማዳም ቅመም ነኝ እና ሰብስክራይብ አድርጉኝ። እስቲ እየገባችሁ ሰብስክራይብ አድርጉኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አሳድጉኝ እና ያው የማዳም ቅመም ነኝ። እስቲ ዛሬ አንዳንድ ጊዜ መምከር ብቻ ሳይሆን አንዳንድ የማዳም ቅመሞች ስህተት የምትሰሩ አላችሁ። ምንድነው እሱ ስህተታችሁ? 3-4 ሆናችሁ የምትሰሩ አንድ ቤት ለሴትዮዋ ወሬ የምታመላልሱ የማዳም ቅመሞች አላችሁ። 3-4-5 ሆናችሁ በተለይ ዱባይ ላይ ብዙ ሆናን ነው የምንሰራ። ብዙ ሆናችሁ ነው የምትሰሩ እና ሂዳችሁ አንዳንዶች ተፈጥሯችሁ በጣም ከባድ ነው። እዚህ አብራችሁ ጓደኞቻችሁ ጋር የበላችሁትን የጠጣችሁትን ያወራችሁትን ምን ያላችሁትን ሄዳችሁ ለሴትዮዋ ትናገራላችሁ። ግን እናንተ አታውቁም እንጂ በዛ ልክ ነው አረቦች የሚጠሏችሁ። በእውነቴ ነው። ወሬ ሂዳችሁ ስታወሩ ይጠሏቸዋል። እንደውም እና የሚወዷችሁ አፋችሁን ሽክፍ አድርጋችሁ ስራችሁን ሰርታችሁ የሚያስፈልግ ጥያቄ በስራ ጉዳይ ከሆነ የምትመልሱላት ከሆነ በጣም ነው የምታከብራችሁ፣ በጣም ነው የሚወዷችሁ። ከዛ ውጭ ግን የከሌ እንዲያርጋ ስትሏቸው በጣም ነው የሚጠሏችሁ። እኔ ግልጹ እንድንገራችሁ እኔ ቢያንስ ብዙ አመት ተቀምጫለሁ አረብ ሀገር እና አብራችሁ የምትበሉ የምትጠጡትን ጓደኛችሁን ወስዳችሁ ለአረቦች ወሬ ታመላልሳላችሁ። ይሄ ብልግና ነው። እውነቴን ነው እንዴ! በቃ ብዙ ነገር እዛ ጓደኛችሁ ሚስጥር ብላ የነገረቻችሁን ወስዳችሁ ለአረቦች ትናገራላችሁ። እና ብልግና ነው። ባልያ አትሁኑ። እንደዚህ ብልግና ነው። በቃ ማንኛውም ሰው ነገራችሁ፣ ማንኛውም ወሬ በውስጣችሁ ነው የምትይዙት እንጂ ሂዳችሁ ለአረቦች መናገር የለባችሁም። አብራችሁ ጓደኛ አንድ ቤት የምትሰሩ ልጆች፣ አንዳንድ ባልየ ልጆች አላችሁ። ሂዳችሁ ሰዎቹ ሰራተኛ ቤት የሚሰሩትን የሚያወሩትን ሂዳችሁ ለሰዎቻችሁ የምትናገሩ አላችሁ። ይሄ ትልቅ ብልግና ነው። ትልቅ ብልግና፣ ትልቅ ባልየ መሆን ነው። ራስን ዝቅ ማድረግ ነው። እኔ ከፊሊፒኖች ጋር 6 አመት ሰርቻለሁ እዚሁ ዱባይ። አሁን ደግሞ ከኢትዮጵያ ጋር ይሄው 1 አመቴን አስቆጥሬያለሁ። ገባችሁ? እኔ ከፊሊፒኖች ጋር ስሰራ እንግሊዘኛ ነው የሚያወሩት። እኔም እንግሊዘኛ ሰማለሁ። እነሱ ናቸው በብዛት ያለመዱኝና የፈለገው ቢያረጉ ሂጄ እኔ ለሰዎቹ አላወራም። የፈለገውን ያርጉ፣ የፈለገውን ይብሉ፣ የፈለገውን እንትን ይበሉ ቤት ውስጥ። እኔ ሄጄ ለሴትዮዋ እንዲህ ነው ብዬ አላወራም። ስራዬም አይደለም፣ እኔንም አይመለከተኝም፣ ቢዝነሴም አይደለም። የራሴ ቢዝነስ የሆነው መስመሬን አውቄ ሰርች እወጣለሁ እንጂ ወሬ እንዲህ የምታረጉ ልጆች አላችሁ። ገባችሁ? በዚህም ኢትዮጵያዊም ብትሆኑ አብራችሁ ስትሰሩ አንዳችሁ ሂዳችሁ ወሬ ለሰዎቹ ታመላልሳላችሁ። ይሄ ብልግና ነው። የማዳም ቅመሞች ውዶችዬ፣ ይሄ ብልግና ነው። እኛ ልንሰራ ገንዘብ ልናገኝ ነው የመጣ ነው። በቃ መስመር ያለፈ ወሬ ከሰዎቹ ጋር አስፈላጊ አይደለም። ሁለተኛ ነገር ደግሞ ሰራተኛ በሰራተኛ ተስማምታችሁ ስሩ። አንድ ቤት የሚያስተዳድሯችሁ ሰዎቹ ናቸው አይደል? ላንቺም ደሞዝ ለዛችም ደሞዝ የሚሰጡ ሰዎቹ ናቸው። የሚያስተዳድሩ ሰዎቹ እስከሆኑ ድረስ እናንተ ደግሞ ተስማምታችሁ መስራት አንድ ቤት። ብዙዎቻችሁ ማትስማሙ አላችሁ። ተስማምታችሁ ስሩ። አንቺ ትብሽ ገባችሁ ውዶችዬ? እና ምን ልላችሁ ፈልጌ ነው፣ በአጠቃላዩ ማዳም ቤት ስሰሩ ብዙ ሆናችሁ ስሰሩ
ወሬ ከሰዎቹ ጋር አታመላልሱ። ከሰዎች ካሰሪያችሁ ጋር እንዲያሉ እንዲያለች እንዲያለች እከሌ እንዲያለች እንዲያለች ብላችሁ ወሬ አታመላልሱ። በቃ ወሬ ከአረቦች ጋር ሲበዛ በጣም ነው የሚጠሏችሁ። እናንተ የምትወደዱ ይመስላችኋል፣ ግን በጣም ነው የሚጠሏችሁ። ከጊዜ ብዛት እንደውም አትለፍልፊ ነው የምትለው። ስራሽን ስሪ። አዎ ዝም ብላችሁ ስታወሯቸው አትለፍልፊ፣ ስራሽን ስሪ ነው የምትልሽ። የማክበር እድሏን በጣም ይጠባል። ስለዚህ ውዶች ምን ልላችሁ ፈልጌ ነው፣ ስራችሁን 5 6 ሆናችሁ አንድ ቤት ስትሰሩ አንዳችሁም ከመሀላችሁ ወሬ የምታመላልስ አያጠፋም ከሰዎቹ ጋር። ስለዚህ ስህተት ነው። አፋችሁን ቆጠብ አድርጉ። ገባችሁ? አፋችሁን ያዙ። በቃ ምንም ያወሩ ጓደኞቻችሁ እዛው ነው እንጂ መጨረስ ሂዳችሁ ለአረቦች አታወሩ።